እንግዲህ ምሳሌን 50 ይዤላችሁ መጥቻለሁ። ቤተሰብ የዝና እየተቃጠለ ቅጠጥል በቅናት ድብን ብሏል። እንግዲህ መጎስ በጣም ደስተኛ ነው ማለት ነው። ቢያገኘኝ ሳ ዝና የሆነ ነገር ቢያደርገኝ ሳ የሚለው ባሻገር እንግዲህ የሉላ ፍቅር ነፍሱን እያከመችው ትገኛለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሸምሴት ቤተሰቦች እንዴት አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዝና በጣም ከሰረቋት በኋላ ከወጣችው በኋላ እነ ብሩክ እነ ዳጣ ጋር እነ መጎስ ጋር ከጠፋች በኋላ ወስደው አስጠፍተው ከብሩኬ ቤት አስቀመጧት። አጅሬው እኔ ዝና አይደለሁም መጎስ ዘልዝሌ የሆነ ነገር ባላደርግህ ስልባቦት ባላደርግህ ነው ያለው። እና በጣም ከባድ ፊልም ላይ ነው ያለው። ይሄ ማን ነው ስሙ? ይሄ ዝና እሱ ነው እንግዲህ ስሙን የነዛው እሱ ሰውዬ እሱ ማለት ነው። በጣም አደጋ አመጣለሁ እንደዚህ አይነት ፊልሚያ፣ ትልቅ ፊልሚያ ደስ ይለኛል እያለ እንግዲህ ነገር ሲበላው በጣም ሲያንገበግበው ነበር። እንኳንም ሉላ ተሰርቆ ይቅርና የሆነ ነገር ከተነካበት ሰፈሩን ሁሉ ነው የሚያቀልጠው። እንግዲህ ሉላን እንኳን ተወስዳበት ቀርቶ አይደለም መንደርተኛ ሰው እንግዲህ መንገደኛ ሰው ሉላን ዘወር ብሎ ካያት ይቀጠቅጣል ማለት ነው። እንግዲህ በጣም ከባድ ነው ቤተሰብ እና እንግዲህ ከብሩክ ቤት ከወሰዷት በኋላ በጣም ተጨንቀው ነበረ፣ እያወሩ ነበረ። ቤቱን መልቀቅ አለብን ብሩኬ ያን ዝና እንግዲህ ሰፈሩን እያሰሰ ይሆናል እያቀልጠው ይሆናል እያለ እንግዲህ ሲናገር ነበረ። እንዳለውም ያችን መሀሌት እባብ የሆነች መሀሌትን ጠርቶ ቤቱ መሀሌት በጣም የምወዳት የማፈቅራትን ሉላን ወስደውብኛል። የወሰዷት ደግሞ ዳጣና ብሩክ መጎስ ናቸው። አግተውብኛል። ስለዚህ አንቺን ልገትሽና ልቀበል ባለቤቴን ና ያላት ማለት ነው። እንዴ አንተ ምን አስበህ ነው? እኔ እኮ ጥላቶቼ ናቸው ብሩክና እነ መጎስ እነ ዳጣ ጥላቶቼን ልፋለም መስሎኝ ካንተ ጋር የተገናኘ ነውና እንኳንም መጥለፍ ቀርቶ አይደለም ህይወቴንም ሩሄንም ብታወጣ ደስታቸው ነው። ልቅንስ ልጁን ጥለፍበትና በልጁ ተደራደር ብላ እንግዲህ ሀሳብ ሰጥተዋለች ማለት ነው። እንግዲህ ቤቱን የምታውቂው አንቺ ነሽ፣ ቤቱን ታሳይኛለሽ፣ ትመሪኛለሽ ብለው ተመካክረው ይቺ መሀሌት የምትባል ሴትዮ እንግዲህ በራቸው ድረስ ወክ እያደረጉ እነ ብሩክ ቤት ድረስ ቢልዲንጉን አሳይተዋለች። ከዛም አርፎ ተርፎ ደግሞ የቤቱን ቁጥር ሰጥተዋለች ማለት ነው። ይህንን ሁሉ አደረግኩልህ፣ ካሁን በኋላ እኔ ልመለስ፣ ከደሙ ንጹህ ነኝ። ስለዚህ ብቻህን ገብተህ ትጋፈጣቸዋለህ። ግን ሞኝ አትሁን፣ ሰው የሚነግርህን ስማ። እንዲህ ፊት ለፊት መጋፈጥ ሳይሆን ብስል የሚያስበው ቀስ ብሎ ተረጋግቶ የሚያጠምድበትን ወጥመድ መዘርጋት ነው ብላ እንግዲህ መሀሌት ስመክረው መሀሌት እኔ ዝና የሰው ምክር አልሰማምም አልፈልግምም ብሎ እንግዲህ አፄ ጉልበቱ ዝና እምቢ ብሏል ማለት ነው። እንግዲህ ከብሩክ ቤት አንቺም መመለስ የለብሽም እኔም ብቻዬን መግባት የለብኝም አብረን እንሄዳታል ብለው ከብሩክ ቤት ቤቱን ከፍተው ከገቡ በኋላ አሁን ካሁን አገኛቸው፣ አሁን ካሁን ያዛቸው እያልኩ ስጨነቅ ነበር ማለት ነው። እንግዲህ እነ ሉላ በጣም ፍቅራቸውን ሲነጋገሩ ነበር። ያሳለፏቸውን ነገሮች 10 ዓመት በፊት ቃል የተገባቡትን ነገሮች ሲነጋገሩ ነበረ።
መጎስና ሉላ ማለት ነው። አልረሳውህም አልረሳሽኝም እንደገና ቃል ኪዳን የተገባቡትን ሲነጋገሩ በጣም ደስ ይላሉ። እሷም በቃ ዝንት ብላ ዟ ያለ እንቅልፍ ወስዷት አድሮ ነበር። እንደዚህ እንቅልፍ የጠፋሽ እኮ አመስልም እንደዚህ እንቅልፍ ይጥልሻል እንዴ ሉላዬ ሲላት፣ አንተ ከጎነ እስካለ ድረስ እንቅልፍ ይወስደኛል፣ እሱ ጋር ከሆኜ እንቅልፍ ወስዶኛ ያቅም በስርዓቱ እያለች እንግዲህ በጭንቀትና በምሬት በባርነት የኖረችበትን ህይወት እያስታወሰች ስነግረው ነበር ለመጎስ ማለት ነው። ወደ ዳጣ ደግሞ ስንመጣ ለሉላ ዳጣ የጎዳና ህይወቷን ስትናገር ነበር። የማታውቃቸውን ዘመዶቿን እናቴ ናፈቀችኝ፣ ቤተሰብ መኖር እንዲኖረኝ እፈልጋለሁ፣ እኔ እኮ በጣም ጎደሎ ነኝ እያለች ምን ያህል ቤተሰብ የሌለው ሰው ምን ያህል ጎደሎ እንደሆነ ነው የተማርኩበት እኔ ማለት ነው። እንግዲህ በጣም ስታነባ ነበር። እንዴ ያልወለደች እናትሽ እንዴት ናፈቀችሽ ስትላሉላ፣ አይሉላዬ ያለ አንድ ነገር እኮ ወልዳ ሜዳ ላይ አጥለኝም እያለች እንግዲህ በጣም ስታለቅስ ነበረ። በጎዳና የነበራትን ህይወት ምን እንደሚመስል ምክንያቱም ይህን ልትናገር የቻለችው ዳጣ አንቺ ሁልጊዜ ደስተኛ ነሽ ዳጣዬ፣ ምን ፈቀርሽኝ? እኔ ሁልጊዜ ደስተኛ አይደለሁም። ይኸው በር ተዘግቶብኝ በባርነት እየተገዛው ነበረ። አንቺ ግን ሁልጊዜ ደስተኛ ነች ስትላት፣ አይ ደስታ እኔ እኮ የጎዳና ልጅ ብዙ ጊዜ የምንስቀው የምንጫወተው ቀለል ብለ አድርገን የምናልፈው ያለፈ ህይወታችንን ለመርሳት ነው እንጂ አንቺ የበለጥ ክፉ ነገር ደርሶብኛል እና ይሄ ነው ብላ እንግዲህ ለሉላ ነፃነቷን እንትን ብላ ስታወራላት ነበር፣ በነፃነት ማለት ነው። ምክንያቱም እኔ ለሌላ ሰው አውርቼው አላቅም፣ አንቺ የተጎዳሽ ሴት ስለሆንሽ ለአንቺ ነው የምናገረው እያለች እንግዲህ ቦታ ቀይረው ስትነግራት ነበረ ለዳጣ። ከዛ በኋላ እንግዲህ በጣም ከባድ ነው። እንደነገርኳችሁ ቤት ቀይረው ነበር። እዛ ቤት ከቀየሩበት ነው ዳጣና ሉላ ሲያወሩ ሲጫወቱ የነበረው። እንግዲህ በሩ በኃይል ተመቷል። በጣም ይቆረቆራል። ወይኔ አበቃልኝ፣ እኔ ዳጣ እወልዳለሁ አገባለሁ ስል ህይወቴን እኖራለሁ ስል በቃ እዚህ ጋ ነው የኔ ህይወት ብላ ዳጣ እንግዲህ በጣም ታውቃላችሁ፣ ዝናን በጣም ነው የምፈራው። ምክንያቱም ብዙ ጊዜ በእነሱ አደጋ በሉላ አደጋ በጣም ብዙ ጊዜ አግኝተዋት ነበረ። አንዳንዴ በሩጫም አንዳንዴ ደግሞ እባክ እባክ ብሎ በመለመንም እያለፈችው ነበረ። አሁን ደግሞ ጠና ያለው ነው የመጣው ማለት ነው። እና ዳጣ እና ሉላን ማን ይሆን ቤቱን የቆረቆረው? ማን ይሆን የደበደበባቸው እንደዛ? እንግዲህ መጎስና ብሩክ ደግሞ ለዝና ደውለው ሚስትህን ዛሬ አቅፈህ ማዳር የምፈልግ ከሆነ ማህሌት ክሱን እንድታቋርጥና ቅድስትን ከእስር ቤት እንድታወጣ እና ደግሞ ገንዘቡን እንድታስለቅቅ ቅድስትንም እንድታስለቅቅ ማድረግ አለብህ። ያለበለዛ ማህሌትን በህልምህ እንኳን አታያትም ብለው ሀድደውታል። እሱ ደግሞ አልለቅህም መጎስ አልለቅህም፣ ስልባቦት ነው ማደርግህ፣ ወንድነትን እስከ መጨረሻው አሳጣሃለሁ እያለ እንግዲህ በጣም ሲዝትበት ነበረ ማለት ነው። በጣም እንግዲህ አደጋ ላይ ነው መጎስ ሉላን ይዞ ካልጠፋ በስተቀር ሉላም ጭንቅ ላይ ናት ማለት ነው። እሱ አይለቀኝም፣ አብረኸኝ የማጠፋ ከሆነ ይዘኝ እዚህ ሀገር ልም የማትል ከሆነ አደጋ ላይ ነኝ እያለች ነው። ሉላም እንግዲህ ሌላ ሀገር እንኳን ይዟት ልም እንዳይል እንግዲህ መጎስ ያጣ የገረጣ ድሃ ሆኗል ማለት ነው። ግን ቢሆንም ምንም ድሃ ቢሆን
ብሩክ ደግሞ እንዲያግዘው የልጁ ሕክምና ያስፈልገዋል። በጣም የተጨናነቀ ነገር ነው እንግዲህ ጭንቃቸው ተስተካክሎ የሚመጡበት ፍቅራቸውን የሉላንና የመጎስን የምናይበት ጊዜ ይመጣል ብዬ አስባለሁ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። ብዙ ነገር ይችላችሁ እመጣለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።